በደቡብ አፍሪካ በጥቁርና በነጮች ዜጎች መካከል ያለውን የዘር መለያየት ስርዓት ካቆመች ዘመን ጀምሮ 3 አስርተ ዓመታት አልፈዋል። እናም አፓርታይድ በ1990ዎቹ በአገሪቱ ቢጠፋም አንዳንድ አካባቢዎች አሁንም የዚህ ስርዓት ቅሪቶች አሉ። ኦራኒያ ከነዚህ ቦታዎች አንዱ ሲሆን በተለምዶ የአፓርታይድ የመጨረሻ መቅደስ ተብሎ ይገለጻል። ኦራኒያ በደቡብ አፍሪካ ሰሜናዊ ኬፕ ታውን ግዛት ውስጥ ያለች ትንሽ ከተማ ስትሆን በድንበሯ ውስጥ ለነጮች ሰዎች ብቻ መኖር በመፍቀድ እንዲሁም ደግሞ አወዛጋቢ በሆነ ፖሊሷ የምትታወቅ ትንሽዬ ከተማ ነች። በ1991 የተመሰረተችው ኦራኒያ በአፍሪካነሮች የተባሉ ከደች፣ ከፈረንሳይ፣ ከጀርመን ሰፋሪዎች የቀሩ አፍሪካንስከን እንደ መጀመሪያ ቋንቋቸው የሚናገሩ ከሌላው የደቡብ አፍሪካውያን ለየት ያሉ ናቸው። የከተማው መስራቾች በአፍሪካነር ባህላቸውን ለመጠበቅ ካላቸው ፍላጎት የተነሳ በራሳቸው መልክ አድርገው ሰርተዋታል። በሚገርም ሁኔታ ኦራኒያ በደቡብ አፍሪካ ውስጥ ለነጮች ብቻ የሆነች ከተማ ብቸኛዋ ምሳሌ አይደለችም። በሀገሪቱ ውስጥ ተመሳሳይ ማህበረሰቦች በርካታ አሉ እና መኖራቸው ስለ ዘር እኩልነት መለያየት ጉዳዮች ክርክርን ፈጥሯል። ነገር ግን ኦራኒያ የምትባለው ከዚህ ከተሞች መካከል በጣም የታወቀችና ረጅም ጊዜ ያስቆጠረች ስትሆን ይህም በተለይ አስገራሚ የጥናት መልክ ያደርጋታል። ታሪኳን፣ ፖሊሲዎቿን፣ ተግባሮቿን፣ ዙሪያን ያለው አወዛጋቢነት እንዲሁም ደጋፊዎቿ ያቀረቡት ተቃራኒ ክርክሮች በዝርዝር ለመረዳት ዛሬ በቪዲዮአችን ይህንን የኦራኒያ በደቡብ አፍሪካ ያለች ለነጮች ብቻ የሆነችው ከተማ አስደማሚ መገለጫዎችን እንቃኛለን። ተቀላቀሉን። ስለዚህ አስተያየታችሁን እንዲሁም ቪዲዮን ላይክ፣ ሰብስክራይብ በማድረግ እንዳትረሱ። አብራችሁን ከኛ ጋር ቆዩ። ኦራኒያ በ1991 በአፍሪካነሮች ቡድን የተመሰረተ ሲሆን እነዚህም ከአፓርታይድ ማብቃት በኋላ በደቡብ አፍሪካ ውስጥ ስለ ባህላቸው፣ ቋንቋቸው፣ የወደፊት ሁኔታ ስጋት ስለነበራቸው በዚያን ጊዜ ብዙ አፍሪካነሮች ያላቸው መብት የማጣት ስጋት ከአፓርታይድ መጨረሻ በኋላ ሊደርስባቸው ስለሚችለው ተጽዕኖ ተሰምቷቸው ነበር። በዚህ ሁኔታ የኦራኒያ መስራች የተለየ የአፍሪካነር ማህበረሰብ መፍጠር ባህላቸውን፣ ወጋቸውን ለመጠበቅ ብቸኛው መንገድ አድርገው አይተውታል። ከተማዋ መጀመሪያ ላይ በኦራን ያንግራክ የተባለ እርሻ ተመስርታ ነበር። ይህም በአንድ ቡድን ባለሀብት የተገዛ ነበር። የኦራኒያ ስም ኦራንጅ በደች ቋንቋ ብርቱካን ሲሆን ግራንክ ደግሞ በአፍሪካንስ ቋንቋ ኃይል ማለት ሲሆን በሁለቱ ቃላት የተጣመረ ነው። ብርቱካን ቀለም የኔዘርላንድ ምልክት ሲሆን ከዚያም ብዙ አፍሪካነሮች የወረሱት ነው። እንዲያው በ19ኛው መቶ ክፍለ ዘመን በአፍሪካነር ሰፋሪዎች የተመሰረተው የቀድሞ የባየር ሪፐብሊኮች ባንዲራ ቀለም ነው። በመጀመሪያ ዓመቷ ኦራኒያ ነዋሪዎቿን ለመሳብ መታገል ነበረባት። ብዙዎች እንደ ትንሽዬ ጠርዝ ማህበረሰብ ተቆጥራ ነበር። ነገር ግን ቀስ በቀስ መጠኗ እያደገ ሄዷል እና አሁን ወደ 1500 የሚጠጋ ህዝብ ብዛት አላት። ከተማዋ የራሷ መንግስት፣ ገንዘብ፣ ትምህርት ቤቶች፣ ንግዶች አሏት። በአብዛኛው ከተቀረው ደቡብ አፍሪካ ነፃ በሆነ መልኩ ትሰራለች። ኦራኒያ እንዲሁም በሚዲያ እና ተመራማሪዎች ትኩረት ስባለች። እነሱም ከተማዋን እንደ ልዩ ባህል ጥበቃና ሙከራ ይመለከተዋታል። ተዕለት ህይወት አንጻር ኦራኒያ በራሷ ተነሳሽነት የምትተዳደር ማህበረሰብ ሆና ትቆጠራለች። በተለመደ መልኩ ለመቆየት ትጥራለች እና አካባቢው ገበያና ምግብና ሌሎችም ዕቃዎችን የሚያመርቱ በርካታ እርሻዎች፣ ህብረ ስራዎች አሏት። የኦራኒያ ኢኮኖሚ
በአብዛኛው በግብርና ቱሪዝም ላይ የተመሰረተ ሲሆን ከተማዋ በልዩ ባህልና ታሪኳ ላይ ፍላጎት ያላቸው ጥቂት የማይባሉ ቱሪስቶችን ስቧል። ነገር ግን ኦራኒያ በተለይ በመገለል ፖሊሲዎቿ ትችት ገጥሟታል። አንዳንዶች የከተማው ፖሊሲዎች ተለያይተውን የሚያስተዳድሩና ዲሞክራሲያዊነትና ሁሉን አቀፍ ማህበረሰብ እሴቶችን የሚቃረኑ ናቸው ብለው ተከራክረዋል። ሌሎች ደግሞ የኦራኒያ ፖሊሲዎች የደቡብ አፍሪካን ለረጅም ጊዜ ሲያሰቃዩ የዘር መለያየቶችና እኩልነትን የሚቃረኑ ናቸው ሲሉ ሞግተዋል። በኦራኒያ ታሪክ ውስጥ ከሚታወሱ ክስተቶች አንዱ በ2004 ዓ.ም የወቅቱ ፕሬዝዳንት ታቦ ምቤኪ ከተማዋን መጎብኘታቸው ነው። ይህ ጉብኝት በደቡብ አፍሪካ መንግስት የኦራኒያ መኖር ህጋዊ ዋነኛ እውቅና ተደርጎ ተወስዷል። ነገር ግን ይህም በአንዳንዶች የኦራኒያ የመገለል ፖሊሲዎቿ ማረጋገጫ ተደርጎ ትችት ገጥሞታል። ጉብኝታቸው በፊት ታቦ ምቤኪ የኦራኒያን መገለል ተግባሮች ተችተው ነበር። ነገር ግን ይህ ትችት ቢኖርም ታቦ ምቤኪ በሰሜናዊ ኬፕታውን ግዛት ጉብኝት አካል ሆና ኦራኒያን መጎብኘት ወሰኑ። በጉብኝታቸው ወቅት ታቦ ምቤኪ የኦራኒያ መሪዎችን ተገናኝተው በተለያዩ የባህል ዝግጅቶች ተግባራዊነት ተሳትፈዋል። የባህል ልዩነት አስፈላጊነትን ያረጋገጡና በደቡብ አፍሪካ ውስጥ የበለጠ አንድነትና እርቅ እንዲኖር ጥሪ ያቀረቡበትን ንግግርም አድርገዋል። ነገር ግን የታቦ ምቤኪ ጉብኝት በሲቪል መብቶች ቡድኖችና በሌሎች ተቃውሞ ገጥሞታል። እነሱም ይህንን የኦራኒያን የመለያየት ፖሊሲ ማረጋገጫ አድርገው ተመልክተውታል። ተቺዎች የታቦ ምቤኪን መለያየትና መድሎን ህጋዊ ተቀባይነት እንዳለው አድርገው እንዲወስዱ መልእክት ያስተላለፈ ጉብኝት ነው ብለው ተከራክረዋል። እናም በደቡብ አፍሪካ ህግና በዓለም አቀፍ የሰብአዊ መብቶች መስፈርቶች ውስጥ ያሉትን የእኩልነትና መድሎ መከልከል መሪዎች መደገፍ ባለመቻላቸው ከሰዋቸዋል። የኦራኒያ ፖሊሲዎችና ተግባሮች አወዛጋቢነት ትችት ምንጭ ሆነዋል። ከተማዋ በድንበሯ ውስጥ ነጮች ብቻ መኖር ትፈቅዳለች። ለአዳዲስ ነዋሪዎች ጥብቅ የምርጫ ሂደት አላት። በኦራኒያ ውስጥ በአባልነት ለመመዝገብ ግለሰቦች ማመልከትና የአፍሪካነር ዝርያ ማስረጃ ማቅረብ አለባቸው። እንዲሁም ከተማዋ መስራቾች ባለቀለም ሰዎች በኦራኒያ ውስጥ መኖር ወይም መስራት እንዳይችሉ የሚያደርግ በርካታ ፖሊሲዎች፣ ተግባሮች አሏት። ለምሳሌ የከተማዋ ደንቦች ነጭ ሰዎች ብቻ በኦራኒያ ውስጥ ንብረት መያዝ እንደሚችሉና ነጭ ያልሆኑ ሰዎች በከተማ ውስጥ መኖር እንደማይፈቅድላቸው ይገልጻሉ። በተጨማሪ ከተማዋ ባለቀለም ሰዎች በኦራኒያ ውስጥ እንዳይሰሩ የሚከለክሉ በርካታ የስራ ፖሊሲዎች አሏት። ከተማዋ መስራቾች ይህን ፖሊሲ በአፍሪካነር ባህል ቋንቋ ለመጠበቅ አስፈላጊ ነው ብለው ተከራክረዋል። ነገር ግን የዘር የመለያየትና የመድሎን ያስተዋውቃል ተብለው ተከሰዋል። ባለቀለም ሰዎች ኦራኒያን ለመጎብኘት ወይም ለመኖር ሞክረው በዘራቸው ምክንያት ያልተፈቀደላቸው ሰዎች ነበሩ። በአንድ ታዋቂ ክስተት ከፍሪ ስቴት ዩኒቨርሲቲ የመጡ ጥቁር ተማሪዎች ቡድን በ2007 ዓ.ም የመስክ ጉዞ አካል የሆነውን የኦራኒያን ለመጎብኘት ሞክረው ነገር ግን በመጨረሻ ወደ ከተማው መግባት አልቻሉ። ይህ ክስተት በሲቪል መብቶች ቡድኖች ሌሎች ተቃውሞና ውግዘትን ፈጥሯል። እነሱም ይህንን እንደ ግልጽ የዘር መድሎ ምሳሌ አድርገው አይተውታል። በ2012 ዓ.ም በከተማዋ ዓመታዊ ፌስቲቫል ወቅት የኦራኒያ ፖሊሲ ተቃዋሚዎች ነበሩ። አንዳንዶቹ ፌስቲቫሉ መለያየትና መገለልን ያስተዋውቃል ብለው ተከራክረዋል። እነዚህ ትችቶች ቢኖሩም ኦራኒያ በባህል ጥበቃ ራስን በመወሰን እንደ ጠቃሚ ሆኖ የሚያዩት ከፍተኛ ደጋፊ ቁጥሮች አሏት። እነሱ ኦራኒያ ስለ ባህላቸው የወደፊት ሁኔታ ስጋት ስላላቸው አፍሪካኖች ደህንነቱ የተጠበቀ መጠለያ የምትሰጥ ተስማሚና ሰላማዊ ማህበረሰብ ናት ብለው ይከራከራሉ። እንዲሁም ኦራኒያ መድሎ አያደርግም ይላሉ። ምክንያቱም ማንኛውም ሰው ከተማዋን
መጎብኘትና በባህል ተግባሮቿ መሳተፍ ይችላል ይላሉ። እንዲሁም ኦራኒያ ፖሊሲዎችና የአፍሪካነር ባህል ቋንቋን መጠበቅ ጥረቶችን የሚደግፉ በርካታ የኦራኒያ የድጋፍ ሰልፎች ሁሉ ተካሂደዋል። ለምሳሌ በ2012 ዓ.ም የአፍሪካነሮች ቡድን የኦራኒያን ፖሊሲዎችን ድጋፍ ሰልፍ አድርገው ነበር። ከተማዋ ስለ ባህላቸው ወደፊት ሁኔታ ስጋት ላላቸው አፍሪካኖች ደህንነቱ የተጠበቀ መጠለያ እንደምትሰጥ ተከራክረዋል። በአጠቃላይ የኦራኒያ ፖሊሲ ተግባሮች ከፍተኛ ክርክርና አወዛጋቢነትን ፈጥረዋል። በደቡብ አፍሪካ ውስጥ መለየት ያለው ርዕስ ጉዳይ ሆኖ ቀጥሏል። በአጠቃላዩ የኦራኒያ ፖሊሲ ተግባሮች ከፍተኛ ክርክርና አወዛጋቢነትን ፈጥረዋል። እናም በደቡብ አፍሪካ ውስጥ መለያየትና መድሎ ርዕሰ ጉዳይ ሆኖ ቀጥሏል። አንዳንዶች ከተማውን የመቋቋምና ራስን የመወሰን ምልክት አድርገው ይመለከቱታል። ሌሎች ደግሞ መለያየትና እኩልነትን የሚያስተዋውቅ ዘመን ያለፈበት ቅርስ አድርገው ይመለከቱታል። ብዙ ሰዎች በአፍሪካ መሬት ላይ ነጭ ብቻ የሆነችው ከተማ መኖሩ አስገራሚ አድርገው ያገኙታል። የኦራኒያ ዋነኛ ትችቶች አንዱ በድንበሯ ውስጥ ነጭ ሰዎችን ብቻ መፍቀዷ በመሰረቱ መድሎ አይደለም ብለው የሚሉት ነገር ብዙዎችን ያስገርማል። ተቺዎች ይህ ፖሊሲ በደቡብ አፍሪካ ሕግና በዓለም አቀፍ ሰብአዊ መብቶች መስፈርቶች ውስጥ ያለ እኩልነት መድሎን መከልከል መርሆች ይጥሳል ብለው ይከራከራሉ። አንዳንዶች ፖሊሲው በአፓርታይድ ስር የጠነከረ የነጭ መብት ስርዓትን የሚያጠናክሩ ዲሞክራሲያዊነትና ሁሉን አቀፍ ማህበረሰብ እሴቶች ጋር የማይጣጣሙ ናቸው ብለው ተከራክረዋል። እነዚህ ትችቶች ምላሽ ለመስጠት የኦራኒያ ፖሊሲዎች ላይ በርካታ ህጋዊ ተግዳሮቶች ተነስተዋል። ለምሳሌ በ2005 ዓ.ም የደቡብ አፍሪካ ሰብአዊ መብቶች ኮሚሽን የኦራኒያ መገለል ተግባር ምርመራን ጀምሯል። በ2007 ዓ.ም የሲቪል መብቶች ድርጅት ቡድን በደቡብ አፍሪካ እኩልነት ፍርድ ቤት ላይ በከተማዋ ላይ ቅሬታ አቅርቧል። እነዚህ ህጋዊ ተግዳሮቶች እስካሁን መፍትሄ አላገኙም እና ወደ ኦራኒያ ፖሊሲ ለውጦች ሊያስከትሉ አልቻሉም። በመጨረሻም የኦራኒያ አወዛጋቢነት በደቡብ አፍሪካ ውስጥ ስለ ዘር ማንነትና ተጠቃሚነት ያሉትን ውስብስብ ብዙ አስቸጋሪ ክርክሮችን እያጎላ መጥቷል። በቀጣይ በሌላ እስከምንገናኝ ድረስ ላይክ እና ሰብስክራይብ እያደረጋችሁ እንድትቆዩ እንጋብዛለን።